ከአንድ ይኸው እኩል ምንድን ነው የምትለው አንተ? ቆይ ምንድን ነው እኩል 4 ከ8 ከንፋስ? እጅህን እያጠባበቅኩ እኮ ነው። አንተ አታፋፍራ። ኧረ ተው በእናትህ አታፋፍር። ኧረ ዘይታችን አለቀ ይገዛ በእናታችሁ። አንተ ሰላቢ እዚህ ቤት አትምጣ። አንተ ለምንድን ነው አባት ጠርተህ ቤቱን ጸበል ማታስረጨው? እኔ እኮ ሰለቸኝ የምር። ይጠፋል ግን በጸበል እርግጠኛ ነህ? ታዲያ ምን አቅም አለው? ፈሳም እኮ ነው። ዝም ብለህ አባት አምጣና ድርሳነ ሚካኤል ቤቱ ላይ ድገሙበት። አንተ ቆይ ለእኔ ስታቀሳስረ ራስህ እንደምትጎዳ አታውቅም እንዴ? ችግር የለም እኔ ባልና ሚስት ላፋታ ሳምንት ፊልድ እወጣለሁ። አንተ አስረጨው። ለማንኛውም 4 ከ8 ከንፋስ ነው። አንድ ጣት አያስገባም። ኧረ በጦር እንዳልወጋ ውጣ። ሰላም ና እንደካ ልጄ። የለም እኮ ብልቴ ሰለበኝ። ኑሮ ግን ምን ያህል ተወደደ። ያኔ የዛሬ ስንት ዓመት ይሁዳን በ30 ነበር ያስፖሽኩት ጌታው። አሁን አንተ በመኪና እምቢ አልክ። ስትራፖ ወገኔ አንገቴ ንዳድ። ምን ሆነ ነው አንተ? አይሰማህም እንዴ ድምፁ? አሰገዱኝ እኮ ትያስካል። እስኪ በቀኝ በእናትህ አንተ ሁሌ ከስተታት ሰበብ ፈጥራ አልሄድም አትልም ነበር ብዬ ነበር። ያቺ የተረገመች ትህትና ናት ደግፈ ወስዳ በእናትህ እጄን እኮ ማንቀሳቀስ ድንቾ ተሰራ እንዴ? አሁን እጄን ማንቀሳቀስ ማሰራት አቃተኝ ያልከኝ አልነበር እንዴ? አሁን ሰራ። ትንሽ ቂቢ ቢኖራት ደግሞ ያበደች ነበረች። አሁን ካለው ኢትዮጵያ በክፋት ብሼ ነው አሁን ከዓመት የምቀጠቀጠው። ተጨንቃ አታስጨንቀኛ ዲያሪ። ዳዲ አትበለኝ። አይን ፈሶ በዳዴ ሄድ። ዲያብሎስ ታሰረ አዳም ነጻ። እንዴት ዋላችሁ? ዛሬ ገቢ የተደረገው ነው አያችሁ። ማስተርፒስ ምን ሆናችሁ ነው? ዲያሪ እንዲህ ተጨንቀው ትቀልዳለህ? ፍቅር ኖርማል ነው ፍቅር። ኧረ ቦሴን ሰው እያባርልኝ በእናትህ። እኔ ስመጣ እንዲህ ነው የሚደብር። ቀፍ እኮ ነው የሚለው። እኔ ሁለታችሁ ነው የምትቀፉኝ። አትምጡብኝ በቃ። እውነቱን ነው ደግሞ። በዚህ ጭንቅ ሰዓት አንተ ሙርት ይዛለህ። ህዝብ እየሰገደ ሲያስቀጠቅጠኝ ከሰለሞን አቅም እንኳን እየሰገደ እና ይስገዳ። ምን አገባ አንተ? ዛሬ የሰገደ ሁሉ ነገ የባለ ዋዜማ ጭፈራ ቤት እንደሚያድረው የዛን ሰዓት ጠብቀህ ማሽር ግንዱን አትለው። አንድ ቀን መታገዝ ያቅታል። አይ ሰላቢ እንደው ታጽናናኛለህ እኮ። ማስተርፒስ ነህ እኮ ታውቃለህ። ታዲያ እኔ እንደዚህ ሽልጥልጥ አልቅሻ አላስለቀሰም እኮ። መፍትሄ ነው ይዤ የምመጣው። ይሄ እኮ በርባን ነው። በርባን የመንፈስ ይሳቃል። እንደው ዲያሪ በድጋሚ በርባን እያለኝ በእናትህ ዳዲያ ትበለኝ። አረ ሰላቢ ለዚህኛው መፍትሄ ይፈልግልኝ በእናትህ። እኔ እኮ ይሳቃል ብያ ውጋው በጦር ያው ክላሲክ አይነት ጥላ ማለት ይሄ እኮ እራት ልትበላ ስትል ከፍቅረኛዋ ጋር ፋሳና ስመጣውባት አይገርምህ? እኩል ነው እየነገረን ያለው። ጆሮ አለኝ እየሰማው ነው። ኤክሳይትዱኝ እኮ ከዛስ ከዛልክ ባዝሩም ደርሼ ልምጣ ብላ ፋሷ ልትፈሳ ብትሞክር ፋሷን አስቀረውባት። ክላሲክ አይንዬ ስሰማ ፋሷን አጠፋሁት። እየሰማው ነው። ጆሮ አለኝ። ባጣ አንድ ገር ካልሲ አላጣም ወገንታት። እሰልበዋለሁ የተገኘውን ባለው አየር። ቦስና ሶን አላችሁ። ሰላቢ እኔ ሰላም አልባልም ነው ምንድን ነው? ቆይ አልገባኝም። አልልህም ምክንያቱም ሽልጥልጥ ነህ። ያን የመሰለ ወንድ ሴታ ሴት ታደርጓለህ። ሲጀምር እኔ ሽልጥልጥ ባላረገው ኖሮ ይሄ ሰውዬ ሚስት ያገባል። ዲያሪ አሳርፈው። ማንን ነው ዳዲ? እኔን እንዳይሆን ብቻ ነገርኩህ እኮ ቦስ። ሽልጥልጥ ነው ያ ነገር። ውጋው በጦር ብለኸኝ ነው። 2-0 እየመራው ነው። 2-1 ይላል እንዴ? ያውኑ አንግል ገጭ። አትከራከራ በእናትህ እኮ ያንተ እንትን ጠማማ ስለሆነ ነው። በእናትህ እንዴ ዙር እስኪ እንደዚህ ልብስን ከፍ ዙር ኩል አታለቃቅስ። እናንተ ሰው ሲጠፋ የጠፍቶ ነው አይባልም? የጠፍተ ነው አንተ 3 ቀን ሙሉ ያቺ ጠማማ ትህት እናት እያስካል ነዝንዛ ገዳም ወስዳ በእናትህ እስከ 9 ስጾሙ የውይ ምን ቢያበለኝ ጥሩ ነው ገምት። እኔ እንጃ ሽሮ ቆሎ 3 ቀን ሙሉ በቆሎ ፊት እንዴት እንደገነጠው በእናትህ። እና ቆይ ምግብ በልተህ ነው? አሁን ማበል የተሰጣ ሽሮ መንገድ ላይ አግኝቼ ነፍሴ ገባለሽ በእናትህ። ሰለብኩ እሷን ባጠለቀ የተጮታችሁ እንዳኛለሽ። አረና ተጮቴ እያለቀሰ ለራስ ያስጠልቶኛል። እሺ ላውልቅ። ቆይ ይኸው ጀምር። አንተ የምትሰልበው ልሱ ላይ ነው እንደሚከማቸው እናሳ። አረ በጦር ሳሎጋ ውጣልኝ። አልጮትም ካንተ ጋር። ሁሉን ነገር ጨርሰን ሊፋቱ አንድ የፍርድ ቤት ቀጠሮ አልነበር እንደቀራቸው? ምን አገባው ሽማግሌ ምን ያገባዋል? ቆይ ምን ሊያገባ ያደለው ሽማግሌ ሀገር ይበጠብጣል። እነሱ ያስታርቃሉ። አንተ ለወተት ሊሞቱ ነው እንዴ? በእናትህ መልሼ ልደውልልህ። ቆይ በእናትህ
ማንም ያልወጣት እትዬ አስካል ወተት ስለብለውኝ እኮ ነው። በእናትህ ነጭ ሽንኩርት ጤና አዳም ምናምን እኔ ጉዳ አደረጉኝ እንዴ አሳደዱኝ እኮ ለአንድ ወተት። በእናትህ ከህፃን ሊሰልብህ ነው። ህፃን አዛውንት አራስ ምናምን አይመለከት። ስራ ነው። ይልቅ ገቢ ከመሆኑ በፊት ትቀምሳለህ። አረ በጦር እንዳልወጋ ልክስክስ ተወዋ። አረ ጉዶንጉል ምን ሆንክ? ካልሲ ሸፍነው ታጥቢት ነው። አይነ ጥላ የለም በለው በእናትህ ደወለ። እኔ አይደለም ራስ እንቻል። አይንዬ እንዴት ነህ የእኔ አባት? ደህና ነህ? አሁን ልደውል ስል ቀደምከኝ። አረ ቦስ አዲሱ ከስተመር ቤተክርስቲያን ያበዛል። በእናትህ እናንተ ተስፋ አታስቆርጠውም እንዴ? በእናትህ አልቆርጣለ ሱስ አስጀምረው፣ እንደምንም ብለህ ሱስ አስጀምረው በቃ። ወይ ደግሞ ያቺን ነገር ከዛ ራሱን ይጠላል፣ ከዛ ከአምላኩ ይጣላል። አንተ ዋን እኮ ነው የመጀመሪያ ኮርስ እኮ ነው። ምን ሆነህ ነው? በእናትህ አታለቃቅስ። ወደዛ ሰርተህ ስንገባ ስንይዝ መላ ምናሉ እሱ እኮ እንዲህ ነው ብለው አወሩ። how you doing you all እንደፈራ ነው ገላ መሸጥ ጀመርካ። I'm not a hoe, I'm not a bitch, I'm not a bad bitch። ኧረ በጦር እንዳልወጋ ውጣ ትለያለህ። 400,000 ብር። አንተ የመኪና የምር ሊገዛ ነው እንዴ? በእናትህ መሰለኝ እንግዲህ እንደ እግዚአብሔር ፍቃድ። ደህና መተህ እኮ የምታቆርፍደው ነገር ነው የሚገርምኝ። ቻሌንጃችን ምን ደረሰ? በ19 ቀን ውስጥ ሰላቢ መጀመሪያ ያበደርኩን ብሬን አንተ ይኸው መልስ ላሉ በእናትህ እንካ ብሰልብ ከሱ ሰልባለሁ። የራስ ቂቤ ይበላል። የለውዝ ቂቤውን እየበላ በጦር እንዳልወጋ ውጣ። እሺ እንካ። ለማንኛውም እቺ 100 ብር ለቻሌንጁ መጨመሪያ ትሁን። ቅጠል እኮ ነው። አሁን ብር አልነበር እንደሰጠኝ። አንደኛ ቅጣት ሙሉ ጆግ ጸበል ላይ ታፈሳለህ። አታማድ እንደ ጸበል አያገባኝም። ምንም የሚመለከተኝ ነገር የለም። ተቃጠል፣ ችግር የለብኝም። ሁለተኛ ቅጣት እምነት በጥብጠህ ፊትህን ትቀባልኛለህ። አንተ ከቀጣ በዝነብራት እናቴን ነግጄ ነው የምወጣው። እናቴን ሰላቢ እንጣላለን። ባለፈው ነው ተቀጥቻለሁ። አርፈህ ትቀጣለህ። ወሳብ ዮ how you doing እንዴ ዲያስፖራ ነቅለህ ውጣ። በቃ ሰላቢ ፒስ ነው። ወደ ለሪሳ ማይ ሴቶቹስ አንተ ገና ከመምጣት ሴቶች ውስጥ ቁጭ በል። በጎ ስራ እንስራ እስኪ። ለሰሌ መኪና እንግዛለን። እንዴ ለሰሌ እንዴ ምን ችግር አለ? ኢትስ ኦኬ ብሮ። ስንት ነው የጎደለው? ፔፓል ቬንሞ ምናምን አለው እንዴ? ያው ትንሽ ናት የጎደለች። እውነት ይሁንች ሙሉ ነገር ደግሞ ዲያስፖራው የሀገር ካስማ ነው ይገዛለታል። እኔ ደግሞ እናንተ ትገዙልታላችሁ አለው። ካሻፕ ቬንሞ ምናምን ፔፓል አለው። እሺ እናንተ ብዙ ይመስላል። ለኛ እኮ ትንሽ ነገር ናት። አንድ ሁለት ሰው የሚቆልፈው ጉዳይ እኮ ነው። ለእናንተ እኮ ነው። ሴቶቹ የት አሉ? ይደርሳሉ ሴቶቹ። አንተ ከእስር ቤት ነው እንደወጣው በጦር እንዳልወጋ። በቃ በሩ ላይ ቆሎን ድፍት ማድረግ ነው። ምን ያቀታል? ቦዝ ይላል። ሰላም ነው አንሰላቢ። እዚህ ቤት እንዳመጣ ብያለሁ አላልኩም? እሺ ምን ላርግ ቦስ? እትዬ አስካል በሱ ዱቄት አለቀባቸው። ከማን ጋር የምትዳረቀው? የሆነች ልጅ ጓደኛዋ ላይ መተት ልታሰራ ብላ እያማከርኳት። እንደው እኮ ሀበሻ ግርም ቢል እራሱ እኮ ማደግ አይፈልግም እኮ ሰው ጎትቶ ለመጣል። እንደው ከዚህ በላይ ማስተርፒስ የሆነ ህዝብ አለ? እሱስ እውነትህን ነው። ማን እንደ ሀበሻ? እራት ወደዛ አትዝገኝ፣ አፍህን ተባበስ፣ ጠጣ ውሃ። በባዶ ሲጀመር ዱቄት ለምን ትበላለህ? የት አለ ውሃ? አጥቼ እኮ ነው። ቤት ውስጥ የለም ምንም። ውጭ አለልህ በጀሪካን ቅዳና ጠጣ። ያው ብርጭቆ እሱልህ። እናት ነግረኝም ነበር በባዶ ዱቄት ከምበላ። በእናትህ እኔ የምልህ ውሃ ምን ያደርጋል? ውጭ ቢለከፍስ? አይ ይሄ ውሃ አይለከፍም። ጠጣ ቶሎ በል እስኪ። አወራድ ልህ በእናትህ ቶሎ ጠጣ። ምን አይነት ቀልድ ነው? ፕራንክ ተደረገሻል። ጸበል ነው።